ጤና ይስጥልኝ። ስሜ በዲም ትኩ እባላለሁ። ያው አዲስ አይደለሁም። ብዙዎቻችሁ ታውቁ ያላችሁ ከዚህ ሚዲያ ላይ ሁሉ ጊዜ ነው እየመጣሁ ምክር የምሰጠው ለኛ ወገኖች። ብዙዎችን ምክሮችን በየሳምንቱ አከፋፍላለሁ፣ ቪዲዮ አወጣለሁ፣ አሰራጫለሁ። ወገኖች እንዳይላገጡ፣ ወገኖች ሳያውቁ እንዳይገቡ። መቼስ ሰው አላገሩ ውሻይቱን አልፌ ዶሮይቱ ነከሰሽ ይባላል እና ለሀገራችን አለ ቋንቋ ትንሽ ይከብዳል። ስለዚህ እኔ ቢሮ ይህንን ተምሮ አጥንቶ 10 ዓመት ከዚህ ስራ ምሰራ ያለው 11ኛ ዓመቴን ይዣለሁ። ብዙ ዓመት ነው። በተለያዩ ከተማዎችና በተለያዩ ባንኮች እየገባሁ እሰራለሁ። ቤቶች እንዴት እንደሚሸጡ፣ እንዴት እንደሚገዙ፣ እንዴት እንደሚከራይ ምክር መስጠት፣ ለፒኑይ ቢኑይ ፈርሶ ግንባታ፣ ለታማሽ ሎሽም እንዲሁ ቀዶ ጥገና ማለት ነው። እንዲሁ የነበረውን ቤት አለ አይደለም ማማድ የሚባል አለ። እንዲሁ በደንብ አጠንክረው የሚሰሩ ድርጅቶች አሉ። ይህን ሲመጣ እናንተን ፈርሙ፣ እናንተ አትፈርሙ፣ ይሄ ይደርሳችኋል፣ ይሄ ይሰጣችኋል፣ ያ ይሰጣችሁም የሚባል አለ። ይህንን ምክር ሰጣለሁ እየተዟዟርኩኝ በተለያዩ ከተማዎች። ስለዚህ ይህንን አልባሳት ምክሩን ሳሰሙ ከፈረማችሁ እነሱ እንደፈለጉ ነው የሚያደርጉት። ብድሮችን አሰጣለሁ፣ ባጀት ብድሮችን አሰጣለሁ በተለያዩ ባንኮች። የመጀመሪያ ቤት መግዣ ካሁን በፊት ወስደው ብዙ ወለድ የሚከፍሉ እሱን ሰርዤ አዲስ ብድር ኢሁድ አልባውት የሚባል አለ። 4-5 ብድር ወስደው ብዙ ወለድ የሚከፍሉ እሱን ሰርዘን በአዲሱ መንገድና በአዲሱ ብድር በአንድ ክፍያ እንዲሆን ይህንን እሰራለሁ። እንዲሁ ለሽማግሌዎች ማሽካንታ አፉኻ ይባላል። ከ60 ዓመት በላይ የሆኑ አዛውንቶች ንብረት ያላቸው ቤት ማለት ነው። ቤቱን አስይዘው የሚያስፈልገውን ያህል ገንዘብ አለምንም ወጭ ገቢ ሳይጠየቁ መውሰድ ይችላል። ለልጅ ስጦታ